ክቡራትና ክቡራን ሰላም ጤና ይስጥልን። የከበረ ሰላምታዬን እያቀረብኩኝ ዛሬ ከስታር ግቢ የምትመለከቱት በጠባብ ቦታ የከተማ ግብርና እንዴት መሰራት እንደሚቻል ለማሳየት የሞከርኩበት ድንች በፖት ያዘጋጀሁትን የድንች መትከያ ቦታ ነው የምትመለከቱት። እንግዲህ ድንች በቀላሉ 1 ኪሎ ሜትር ዘር ከገዛው በኋላ እንዲህ በምትመለከቱት በሲሚንቶ ወረቀት አድርጌ የሰራሁት ነው። ይሄኛው ደግሞ የምትመለከቱት የዶሮ ቤት ከስር ደግሞ የአሳ ማረባበትን ጉድጓድ ነው እየተመለከታችሁ ያላችሁ። በትንሽ ቦታ በግቢያችሁ ውስጥ እንዲማረክ የሆነ ስለምትመለከቱት ነው። ይሄ በቆሎ አዳም የተለያየ ዝቃቅቤ እና የሚባለው በሱ ብላ እና የተለያዩ ቦሎቄዎች አሉ። ቦታ ያዘጋጀሁትን የምትመለከቱት ክቡራን ተመልካቾች፣ እንግዲህ እዚህ ጋር ድንች አድጎ ደግሞ እየተኮተኮተ ነው ያለው። ድንቹ ደርሶ የአፈር ምርት ስራ እየሰራን ያለንበትን ነው እየተመለከታችሁ ያላችሁ። ይቀጥላል። እዚህ ጋር የአፈር መሞላት አለበት እንትን ብሎ እንዲያደርግ። አሁን ድንቻችን ደረሰ። ድንችን ገዝቶ ይኸው ሀርቨስት እየተደረገ ነው። ሀርቨስት አድርጌ አሁን ቆይታ ከጨረሰ በኋላ እንደምትመለከቱት ፍሬ ይዞ ፍሬውን እየለቀምኩ ያለሁበትን ነው የምትመለከቱት። ደስ ይላል። የሆነ ወጣት ደርስ ያለው ሁኔታ በጣም ነው ደስ የሚለው። ክቡራትና ክቡራት ሳንሳ ባዶ ቦታ ቁጭ ብሎ ሰራሚክ እና እንትን አንተፈር እንትን ከመሆን እንጂ የሚበላ ነገር ማዘጋጀት እንችላለን። አንደኛ በግሪነሪው እያለ ማምድሮች ረስናን ምርጥ እንትን ነው። ሁለተኛ ነገር ደግሞ እንግዲህ የአርቨስቲንግ ታይሙ ሲደርስ የሚሰጠው አስተዋጽኦ ለምግብነት በሪፕላንቴሽን የምትመለከቱ ነው። ክቡራትና ክቡራን ተመልካቾቻችን ሰላም ጤና ይስጥልን። የከበረ ሰላምታዬን በማቅረብ እነሆ የሪፕላንቴሽን ስራ ሰርተን መነሳታችን ነው። መጀመሪያ ድንች የነበረበትን ቦታ ድንች እና እንደምትመለከቱት ጥቅል ጎመን በጠባብ ቦታ ላይ አርቨስት ለማድረግ እየሞከርን ያለ ነው እንጂ በጠባብ ቦታ እንዴት አድርገን በግቢያችን ራሳችንን የሚያስችል የተለያዩ ተክሎችን መትከል እንደምንችል ለማሳየት የተጠቀምኩበት ነው። ይሄ አሁን ድንች ይሄኛውን ድንች ከዚህ ካወጣው በኋላ ቃሪያ ተክዬበት ነው እና የምታዩት የቃሪያ ችግኝ ነው። መልሼ የተከልኩት ነው። ይሄ አርቨስት ያደረኩት ድንች ነው። ቀላል እንዳይመስላችሁ በጣም ወፍራም ነው። አያያዙ በጣም ነው የሚያስደስተው። በግቢያችሁ እንደዚህ በቀላሉ እንትን መጠቀም ትችላላችሁ። ያ የምትመለከቱት ዶሮ ቤት ነው። ከስር አሳ አረባለሁ እያይዤ አትክልት የተለያዩ የአረንጓዴ አትክልቶችን እንደዚሁ እጠቀማለሁ። የምታዩት አቮካዶ ነው። ቡናም ያው በሕፃንነቱ ወይ ደግሞ በትንሽነቱ እንዴት